ሰበር መረጃ ለማንቸስተር ዩናይትድ ደጋፊዎች 22 ዓመቱ ካሜሩና የብራይተን አማካኝ ሆነው ካርሎስ ባሌባን ማንቸስተር ዩናይትዶች በሰዓት ለማስፈረም እንደተቃረቡ ዴቪድ ኦርንስቴን እንዲሁም ደግሞ ፋብሪዚዮ ሮማኖ መረጃዎችን ማጋራት ችሏል። እዚህ አጠገብ ይፋድ ይገኛል። ኳሳ ቆመ ማለት ነው። ያሳዝናል። አራሪ ፊርማን የምር ገራሚ 6 ቁጥር ይመሻችሁ። ማንቸስተር ዩናይትዶች እንግዲህ ባለፉት ሰዓታቶች 75 ሚሊዮን ዩሮ ለብራይተን አቅርበው ውድቅ ተደርጎባቸው ነበር። ታዲያ በሚቀጥሉት 24 እና 48 ሰዓት ውስጥ እንግዲህ ይህንን ዝውውር ለማጠናቀቅ ተጨማሪ ገንዘብ አዘጋጅተው ያቀርባሉ ተብሎ ይጠበቃል ማለት ነው። ተጫዋቹ ወደ ማንቸስተር ዩናይትድ ለመምጣት ከረጅም ጊዜ በፊት እንግዲህ ፍላጎቱን አሳይቶ የነበረ ቢሆንም ነገር ግን በጉዳቱ ምክንያት ዝውውሩ ተራዝሞ ነበረ ማለት ነው። ታዲያ አሁን ላይ ዩናይትዶች ይህንን ተጫዋች ለማስፈረም የተቃረቡ ሲሆን እንደነ ፋብሪዚዮ ሮማኖ እንዲሁም ዴቪድ ኦርንስቴን ያሉ ታማኝነት ያላቸው ምንጮችም እንግዲህ ይህንን መረጃ የተቀባበሉት ይገኛሉ። ፋብሪዚዮ ሮማኖም ሂር ዊ ጎሱን በማለት ማጋራት ችሏል። እናንተ ይህንን ዝውውር ከ10 ስንት ሬት ታደርጉታላችሁ? ሐሳባችሁን አጋሩኝ። በጣም ሙቀት ስላለ ማለት ነው እያላበይኝ ያለው። ኤኒዌይ ግን የፕላስ ምልክቱ መጫ እንዳትረሱ። ሂር ዊ ጎ ኤዝሪ ኮንሳ ወደ አርሰናል የሚያደርገውን ዝውውር ጨርሷል። ዝውውሩም ሂር ዊ ጎ ተብሎ የመድፉ ቤተሰቦች ፎሎ ማድረግ እንዳይረሳ። ከረጅም ንግግሮች በኋላ ኤዝሪ ኮንሳ የክለባችን ተጫዋች መሆኑ ተረጋግጧል። ዝውውሩ እንዲሳካም ኤዝሪ ኮንሳ ትልቁን ድርሻ እንደወሰደ ነው መረጃዎች የሚያሳዩት። ተጫዋቹም ወደ ክለባችን ለመምጣት ከፍተኛ ግፊት እያደረገ ነበር። ክለባችንም ለዝውውሩ ከ40 እስከ 50 ሚሊዮን ፓውንድ እንደሚከፍል ነው መረጃዎች የሚያሳዩ። ክለባችን አሁንም ቢሆን በዚህ ዝውውር አያበቃም። ለረጅም ጊዜ እየነገርኳችሁ ነበረ። ክለባችን አሁንም ቢሆን የፊት መስመር ተጫዋች ማስፈረሙ አይቀርም። ክለባችን የኬናን ይልዲዝ ዝውውር ላይም በደንብ እየሰራበት እንደሆነ መረጃዎች አሳይተዋል። ለጊዜው ግን ኤዝሪ ኮንሳ ወደ ክለባችን ተዛውሯል። ዝውውሩም ሂር ዊ ጎ ተብሏል። የመድፎ ቤተሰቦች በዚህ ዝውውር ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ብሬኪንግ! አርሰናል ከአስቶን ቪላ ኤዝሪ ኮንሳን ለማስፈረም ሙሉ በሙሉ ከስምምነት ለመድረስ ጥቂት ንግግሮች ብቻ ይቀሩታል። ዴቪድ ኦርንስቴን ጨምሮ ሳሚ ሞክቤል፣ ፋብሪዚዮ ሮማኖ ሁሉም ታማኝ የመረጃ ምንጮች እንደተናገሩት ከሆነ አስቶን ቪላና አርሰናል በኤዝሪ ኮንሳ ጉዳይ ከስምምነት እየደረሱ ነው ተብሏል። የግል ጥቅማ ጥቅም፣ ደሞዝ፣ ቦነስና ሁሉንም ነገር ጨምሮ ከኮንሳ ጋር 100% አርሰናል ተስማምተዋል። አሁን ድርድሩ እየተቋጨ ነው። ይህ መረጃና ቪዲዮ ከተመቻችሁ ፎሎ አድርጉኝ፣ ኮፒ ሊንክ፣ ቪዲዮ ላይክ ማድረግ እንዳይረሳ። ቤተሰቡን ተቀላቀሉ። ይመቻችሁ። ያበደና ጽድት ያለ ሰበር የዝውውር መረጃ ስለ ክለባችን አርሰናል በአሁኑ ሰዓት ተሰምቷል። ኮፒሊንካችሁ ያስፈልገኛል። በደንብ ኮፒሊንክ እያደረጋችሁ ተከታተሉኝ። ዴቪድ ኦርንስቴን እንግዲህ በአሁኑ ሰዓት ይዞት በወጣው ሰበር መረጃ አርሰናል የአስቶን ቪላውን ተከላካይ ኤዝሪ ኮንሳን ለማስፈረም ከጫፍ እንደደረሰና ለስምምነት እንደተቃረበ አረጋግጧል ማለት ነው። ኤዝሪ ኮንሳ እንግዲህ ለክለባችን አርሰናል ትልቅ ጥቅም ይሰጣል ተብሎ ይጠበቃል። ምክንያቱም ተጫዋቹ ቨርሳታይል ነው። በመሃል ተከላካይ ስፍራ ማለትም በዊሊያም ሳሊባ በኩል መጫወት ይችላል። እንደዚሁም በቀኝ ተከላካይ ስፍራ በቤን ዋይት እና በጁሪየን ቲምበር ቦታም መጫወት የሚችል ተጫዋች በመሆኑ ለአርቴታ ጥሩ አማራጭን ይሰጣል ተብሎ የሚጠበቅ ሲሆን ዝውውሩ ለመጨረስ በአሁኑ ሰዓት ታዲያ አርሰናል ከጫፍ እንደደረሰና በሚቀጥሉ ጥቂት ሰዓታት ውስጥ የኮንሳ ዝውውር እንደሚጠናቀቅ ይጠበቃል ማለት ነው። በነገራችን ላይ አርሰናል በዚህ ክረምት በጣም ወሳኝ የሚባሉ ዝውውሮችን ፈጽሟል። አሁን አንድ የፊት ለፊት መስመር ቆንጆ ተጫዋች የሚያመጣ ከሆነ በጣም ጥሩ የሚባል የዝውውር መስኮት አሳልፈናል ማለት ይቻላል። ከዚህ በፊት እንደ ክሪስቶስ ዞሊስ እንደዚሁም ብሩኖ ጉማሬሽ ወደ ቡድናችን ተጨምረው በኮሚኒቲ ሺልድ እንደዚሁም በፕሪሲዝን ምን አይነት ድንቅ ብቃት እንዳሳዩ አይተናል። በነገራችን ላይ አርቴታን ከማደንቅበት አንዱ ነገር በዝውውር ላይ ብዙ ጊዜ የሚሳሳት አሰልጣኝ አይደለም። የአርሰናልን ቤት ከረገጠ ጀምሮ የሚፈጽማቸው ዝውውሮች በጣም የተሳኩ ናቸው። የዚህ ኮንሳም ዝውውር እንደሚሳካ በአርቴታ ሙሉ እምነት አለኝ። ለማንኛውም የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ አይረሳ። ይመቻችሁ። ኮንሳ ወደ አርሰናል የሚያደርገውን ዝውውር ሙሉ ለሙሉ እንዳጠናቀቀና ነገ ሜዲካል እንደሚያደርግ ሃንድ ኦፍ አርሰናል ዘግቧል ማለት ነው። ለዝውውሩም ክለባችን አርሰናል ለአስቶን ቪላ 50 ሚሊዮን ፓውንድ ይከፍላል ማለት ነው። ኮንሳ ወደ አርሰናል ሂር ዊ ጎ ተብሏል ማለት ነው። ኤዝሪ ኮንሳ ቱ አርሰናል ሂር ዊ ጎ ይላል። አባቴ ቤት ስንገባ በደንብ እናወራበታለን ግን በቃ አርሰናል ማን ነው በተከላካይ ቀልድ የለም ነው ምልህ ገባር። ሶስተኛ የቤንች የኦቨር ቤንች ተከላካይ ከተጎዳ እናስፈርማለን ገባር። አጥቂ ሲሆን ነው በጣም እናስብበት። በገንደጉን ነው እናስበው አጥቂ ሲሆን ማለት አርቴታ ይመች ማን የአስቶን ቪላን ቤስት ተከላካይ እኛ ለቤንች አመጣ ነው በቃ ገባር። አሁን ማን ነው የእናንተን ስታርቲንግ 11 አሪፍ ነገር ሌሎቻችሁ አሪፍ ተከላካይ ስለሌላችሁ ነው። አቅናውራ ከተባለ ማንንም አሪፍ ተከላካይ የለም ከቢግ 6 እንጂ ከናንተ ቤስት ተከላካይ እንወስድብ ነበር ገባር። ኤዝሪ ኮንሳ ዌልካም ቱ ዘ ጋነርስ። የዋንጫ ቡድን መታል። አሁን ዋንጫ ትበላለህ ማለት ግን አንደ መጣ አይተዋል አይደል? ዞሪስ በመጀመሪያው ጨዋታው ትክክለኛው ብሩኖ በመጀመሪያው ጨዋታ ዋንጫ በልቷል። አንተ በመጀመሪያው ጨዋታ እንዳትበላ ካን ሳምንት በፊት መምጣት ነበረብህ። ግን አታስብ 38 ጨዋታ ላይ ማኑስ 26ኛ ጨዋታ ላይ ትበላለህ ጀግና
አሁን ይሄ ዜና ምን ይባላል? ገንዘብ አለን ተብሎ ይረጫል ቻምፕ ወይስ ለቻምፒየንስ ሊግ ሌላ ስኳድ፣ ለፕሪሚየር ሊጉ ሌላ ስኳድ፣ ለኤፍኤ ካፑ ሌላ ስኳድ ነው የፈለጋችሁት? አሁን እንደዚህ አይነት ተጫዋች በዚህ ሰዓት መጨመር ለእናንተ ምንድነው የሚያደርግላችሁ? ቻምፕ ሴንተር ባክ ሽሚያን የያዛችሁት ደናደናውን ለቅማችሁ ኒኩ እንዲሁ ያላችሁ አይበቃም? ታው አረታ ኤዝሪ ኮንሳ ቱ አርሰናል ሂር ዊ ጎ። በስመ አብ ምን አይነት የተባረከ ክለብ ነው ያለኛ። በየትኛውም ሰዓት ላይ ማስፈረም እንችል ነበር ይሄን ተጫዋች ገብቷችኋል። በየትኛውም ሰከንድ ላይ አንተ እንደተነሳ ማስፈረም ነው። ምን አይነት ሰው! ኧረ በስመ አብ ረዲ በቃኝ እንጂ የተባረከ ክለብ ነው ያለን ገብቷችኋል ማለት ነው። ይሄ አሁን ኮንሳ ማለት የሆነ ምናምን ክለብ ቢሄድ ቋሚ እንደሚሆን ይመለካል ገብቷችኋል። እኛ ጋር ግን ኮንሳ ምን አይነት ሰው ነው? ወይኔ ሳሊባ የለም ኮንሳ ነው የሚገባው። ከዛ ህይወት ይበላሻል። ቀጣይ ዓመት ይኸውልህ መጥተውልህ አሁን ፒኤስጂ ይኸውልህ ትፈራኛለህ ገብቶሃል ማለት ነው። አሁን ሳሊባ እንደውም እረፍት ያደርግና የራሳችሁ ሙድ ነው የምናራምደው። ፕሪሚየር ሊግ አናጨውም ሻምፒየንስ ሊግ ቢጫወታ ባላንዶ ነው ይባላል። ምን እሺ ነው አርሰናል እንዲ ጭራሽ ክፍተት አይኖርብኝ ምንም በቃ ምንም መፈናፈኛ ለኛ ቤት በኩል እንብላ ታዲያ። ገና ለገና ሳሊባ ተጎዳ ተብሎ ይገዛል። ሰው ተጎዳ ይድናል እኮ ሳሊባ። ልጁን ቤንችል ታረጉት ነው። አረፍቱ ለኛም የማርያም መንግስቱን እንዴ አርፋችሁ እዛ የሚጎሏችሁን ከፊት ምናምን አጠናክር። እንዲሁም ገገማ ተከላካይን ያላችሁ ጭራሽ ኤዝሪ ኮንሳን ጨምራችሁ አረፍታ አርሰናል። ሰበር ዜና መድፈኞቹ አርሰናሎች እንኳን ደስ አላችሁ። ኤዝሪ ኮንሳ የአርሰናል ተጫዋች መሆኑን ፋብሪዚዮ ሮማኖ ሂር ዊ ጎ በማለት አረጋግጦታል። ለተጫዋቹ ዝውውር 50 ሚሊዮን ፓውንድ መድፈኞቹ አርሰናሎች ለአስቶን ቪላ ለመክፈል መስማማታቸውና ተጫዋቹን በሚቀጥሉት 48 ሰዓታት የሕክምና ምርመራውን ለማድረግ ወደ ኤምሬትስ እንደሚያቀና ተረጋግጧል። መድፈኞቹ አርሰናሎች የዝውውር መስኮቱ 4ኛ ተጫዋቻቸውን ማስፈረማቸውን አረጋግጧል። ይህንን ዝውውር ከ10 ስንት ሰጥቷላችሁ? ሀሳብ አስተያየትና ሬቲንጋችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ሰዎች አርሰናል አዲስ ተከላካይ አስፈርሟል። የአስቶን ቪላውን ኤዝሪ ኮንሳን እንግዲህ በ50 ሚሊዮን ፓውንድ ማስፈረሙ ነው። ይህን ቪዲዮ አርሰናል ደጋፊዎች በሙሉ ላኩላችሁ። አርሰናል ደጋፊዎች ይህንን ትራንስፈር እንዴት ታዩታላችሁ? እስኪ ሀሳባችሁን ኮሜንት ነገር ኤዝሪ ኮንሳ ቱ አርሰናል ሄር ዊ ጎት። እኔ ጸጉሬን እንደ ኮንሳ እንዲመስል ነው የተቆረጥኩት። እናንተ ግን ምንድነው ሌላ ነገር የምትሆኑ? ጺም አይወድም ኮንሳ ማን ብሮስኪ 28 ዓመቱ ነው። 5 ዓመት በትንሹ ረግጧል ጀለስን ማለት ነው። ሳሊባ እስኪመለስ 3-4 ወር አፒታይዘር ነው ብራዘር። በዚህ ታላምዶና ሜን ኮርሱ 6ኛ ወር ላይ ጃንዋሪ ካችን ይላል ዊሊያም ጀለስ ራይት ባክ መሆን ይችላል። ለሳሊባ ብቻ አይደለም ለዋይት ከቨር መስጠት ይችላል። ቲምበር ሲመለስ ለቲምበር ከቨር መስጠት ይችላል። ዓለም ዋንጫ ላይ ከ8ቱ ጨዋታ 7ቱን ጨዋታ አርጓል። ማን 8ኛውን አልተጫወተው ጥቅም ስለሌለው ነው። እሱ ስለወጣ አንዴ 6 ተገባባ። አንቺ ብራዘር ሳካ ጀለሷን ነይ ወደዚህ ብላ ከች አርጓለች። አስቶን ቪላም ኤ ነው አርሰናልም ኤ ነው ብላ የመቻችሁ አንድ ክንፍ ነው የሚቀረን። እሷን ጨመር አድርገን የርገባ ሞራ በልናና እያልን ነው የምንመጣው። ፎሎ ኮፒ ሊንክ ሼር እያረጋችሁ የመቻችሁ ማን ተደስቶ ማን ይቀራል? ገነርስ ይኸውላችሁ አካውንቴ ድባቅ መተውታል። ኮፒ ሊንክ እያረጋችሁ ኤዝሪ ኮንሳን ዌልካም ቱ አርሰናል ትሉታላችሁ። ዴቪድ ኦርንስቴን አናዘር ቦምባ። ኤዝሪ ኮንሳ የአርቴታ ቀዳሚ ምርጫ የነበረው የተከላካይ አማራጭ ወደ አርሰናል ለመግባት አስቶን ቪላ ጋር አርስዬ ተስማምቶ ጨርሷል። አለቀ። አስቶን ቪላ በግዷ ተቆንጥጣ ገንዘብ ቀንሳለች። ኤዝሪ ኮንሳ ወደ አርሰናል የተረጋገጠ መረጃ። ዴቪድ ኦርንስቴን ይኸው እኩል ነው እየዘገብንልህ ያለ ነው። 50 ሰከንድ ከዴቪድ ጋር ዛሬ እጅና ጓንት ሆነን ነው የምንሰራው። ሌላም ዝውውሮች ካሉ ከቻስ አለላችኋለሁ። ጋደርስ እንኳን ደስ አለን። ኮፒ ሊንኩን ደብድቡት። ግን ሂር ዊ ጎ። መድፈኞቹ አርሰናሎች የዚህ የክረምት የዝውውር መስኮት 4ኛ ተጫዋቻቸውን ማስፈረማቸው ተረጋግጧል። ኤዝሪ ኮንሳ መድፈኛ ሆኗል። አርሰናል አስቶን ቪላ 50 ሚሊዮን ፓውንድ አካባቢ እንደሚከፍል ይጠበቃል። ዝውውሩ ተጫዋቹ የሕክምና ምርመራውን እንዲያደርግ ቀነ ቀጠሮ ተይዞለታል። ነገ የሕክምና ምርመራውን ያደርጋል። ኤዝሪ ኮንሳ ከነገ ወዲያ አርሰናል ከኮቨንተሪ ሲቲ በኤምሬትስ በሚያደርጉት ጨዋታ ላይ ከደጋፊዎቹ ጋር እንደሚተዋወቅ ከፍ ካለም ተቀያሪ ወንበር ላይ እንደሚቀመጥ ይጠበቃል። ተጫዋቹ አርሰናል በጁሪያን ቲምበርና በሳሊባ የገጠማቸውን ችግር እንደ መፍትሄ የሚጠቀሙበት ይሆናል። ሳሊባ ለረጅም ወራት በጉዳት ምክንያት ቡድኑ አያገለግልም። የጁሪያን ቲምበር ጉዳይ ሞጣ ገባ እያለ ተቸግረዋል። ቤናይትም ቢሆን ያን ያህል አስተማማኝ አይደለም። ስለዚህ እዚህ አካባቢ የሚከሰቱ ክስተቶችን ኤዝሪ ኮንሳ በአግባቡ እንደሚሸፍን ይጠበቃል። በእንግሊዝ ፕሪሚየር ሊግ በዲዩሮች አንደኛ ነው፣ በፓስም አንደኛ ነው። ባለፈው የውድድር ዓመት ኤዝሪ ኮንሳ አርሰናል 28 ዓመቱን የተከላካይ መስመር ተጫዋች በ50 ሚሊዮን ፓውንድ አፈፍ አድርጎታል።
በዚህ ዝውውር ላይ አንድሪያ ቤርታና ሚኬል አርቴታ ብቻ አይደለም የተሳተፉት። በተለይ ዋነኛውን ስራ በመስራት የክሮንኬ ቤተሰቦች ስታን ክሮንኬና ጆሽ ክሮንኬ ባለቤቶቹ ዋነኛው ሚና ተጫውተዋል ተብሏል። ምክንያቱም ከአስቶን ቪላ ባለቤቶች ጋር በመነጋገር የክፍያውን ሁኔታ በአየር ላይ ወይም በሃይ ኦፊሻል ደረጃ በባለቤቶቹ ደረጃ ማለቁ የተገለጸ ሲሆን ኮንሳ እንግዲህ ነገ የሕክምና ምርመራውን በማድረግ የመድፈኞቹ አባል እንደሚሆን ይጠበቃል። አርሰናል አራተኛ ፈራሚ ኢሊያ ሚስሌ፣ ዞሊስ፣ ብሩኖ ጊማሬዥ አሁን ደግሞ ኤዝሪ ኮንሳን አፈፍ አድርጎታል። እንዴት አያችሁት ፊርማውን? ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያርጉ። ይመቻችሁ።